ፊት ባለ አንድ የፈሳሽ ሳሙና ማምረቻ ማሽንን ነበር ለተመልካች ያደረስነው። ዛሬ ላይ ደግሞ በአንዴ አራቱን እየተመለከትኩ ነው እና እስቲ ስለ አጠገባችን ላይ ስላለው የፈሳሽ ሳሙና ማምረቻ ማሽን ምን ይመስላል፣ እንዴት ነው የሚሰራው፣ የኃይል ፍጆታ የሚለውን ጠቅላላ ያሉ ማብራሪያዎችን ስጠኝና እዚህ ጋር እናበቃለን። ጥሩ። ከአሁን በፊት የነበሩት ባለ አንድ ዲናሞ ወይም ባለ አንድ ሚክሰር፣ ባለ አንድ ሮቶ ነበሩ። እነሱ እንደው ችግሩ ገጥሞን ወደ ሲፍት ያደረግ ነው። አንድ ሰው ፈሳሽ ሳሙና ሲማር አራት ነገሮችን አብሮ ይማራል። ፈሳሽ የልብስ ሳሙና፣ የእጅ ዕቃና በረኪና ይማራል። በአንድ ማሽን በሚመረትበት ጊዜ ንክኪ ይኖራል። ንክኪ ሲኖር ደግሞ ሰው ፓራሜትሩ ይበላሻል፣ የሳሙና ጥራቱ ማለት ነው። ለምሳሌ የልብስ ሳሙና ፒንክ አመረትን ብለን የምናስብ በአንድ ሚክሰር በአንድ በርሜል፣ ሁለተኛ የዕቃ ስናመርት ፒንክ ነጭ ብናመርት ይበላሽብናል። ቀለሙ፣ ሽታው ምናምን ይለዋወጣል። ፊዚካል ቼንጅ ይኖረዋል በትንሹ። በረኪና በሳሙና ማሽን አናመርተው ሽታ ስላለው ያን ለመቅረፍ ኮስቱንም በጣም ቀንሰንበት በአንድ ሞተር ግን አራቱንም ማምረት እንዲቻል አድርገን በዚህ መልክ ሰርተነዋል። አድቫንቴጁ እንዳልኩሽ መጀመሪያ ሳሙናው ጥራት በጠበቀ መልኩ ይሰራል። ሁለተኛ አንድ ማሽን ሰርተን የልብስ ካለቀ በኋላ ከቀዳነውና ከጨረሰን በኋላ አጥበን ከሆነ ጊዜ በኋላ መልሰን ሌላ የምንሰራው ያ ማለት የጊዜ ብክነትም ነበር። ማሽን ውስጥ ያለው ኬሚካል ወይም ሳሙና ተቀርቶ 3 ቀን ፈጀ፣ 2 ቀን፣ 1 ቀን ከዛ በኋላ መልሰን ነበር። አሁን ላይ ግን በአንድ ጊዜ 2000 ሊትር ማምረት የምንችልበት እንደየሰው አቅም፣ እያንዳንዱ ባለ 1000 ከሆነ 4000፣ ባለ 2000 ከሆነ 8000 እንደየሰው ፍላጎት፣ ባለ 300 ብናረገው 1200 በቀን ያመርታል ማለት ነው። ጥቅሙ አንደኛ ዋጋ ይቀንሳል። ምክንያቱም ሞተር እንቀንሳለን። የሞተር ዋጋ ነው ከፍ የሚያደርገው ማሽኖቹና በአንድ ሞተር ስለሆነ ዋጋው ይቀንሳል፣ ጊዜ ይቆጥባል እና ጥቅሙ የተሻለ ነው ማለት ነው። በጣም ጥሩ። እንግዲህ አራቱንም እየተመለከትን ነውና ምናልባት እኔም ጥያቄ እየፈጠረብኝ ያለው አራቱም አንድ ጊዜ ይሰራል ወይስ ለየብቻ ነው የሚሰራው የሚለው ነውና እስቲ ስለሱ እናንሳ። በሞተር አንድ ሞተር ከሆነ በሽፍት ነው የሚሰሩት። ያ ማለት ግን በአንድ ቀን ይሰራሉ። በአንድ ባሽ ግን አይሆንም። ምክንያቱም ሞተራችን ይሄ በሃድር ነው እየቀነሰን እዛ ጋር ስንሰራ መልሰን አጀስትመንት አለው። በሃድር ነው እዚህ ጋር ልብስ ከሰራን እዛ ጋር ዕቃ ነው የምንሰራው። ያ ማለት በየ30 ደቂቃው በሁለት ሰዓት ውስጥ ሁሉም ይሰራሉ ማለት ነው። 30 ደቂቃ አንዱ፣ 30 ደቂቃ አንዱ። ያ ማለት ይሄም ብቻ ብንመለከት በሁለት ሰዓት ውስጥ 2000 ሊትር ማምረት እንችላለን ማለት ነው። ግን ሰው የሞተር ዋጋ አዳርጎ የሚከፍል ከሆነ አራቱም እኩል ተመሳሳይ ሰዓት በሲንግል ፌዝ መስራት ይችላሉ። ካፓሲቲ 2.2 ኪሎዋት እስከ 3 ኪሎዋት የምንጠቀመው ያ ማለት ለአራቱም ሲሆን ምናልባት ከፍ ያለ ኤሌክትሪክ ፍጆታ ስለሚፈልጉ በሽፍት ቢሆን የተሻለ ነው። ዞሮ በሁለት ሰዓት ላይ ሁሉም ስለሚያመርቱ ማለት ነው። በጣም ጥሩ። ስንት ሊትር ነው አንደኛው የሚያመርተው ማለት እንችላለን? አዎ ይሄ 500 ነው ይሄኛው። ኦኬ። ይሄ ግን ባለ 1000 ማድረግ ይቻላል እያንዳንዳቸው። ባለ 2000 ማድረግ ይቻላል። ባለ 300 ማድረግ ይቻላል። ከዛ እንደ ፍላጎታቸው 50 መሆን ይችላል እንደ ሰው አቅም። አሁን ይሄኛ የሰራነው 500 ሊትር ነው። 500 የልብስ የዕቃ የእጅ በአንድ ጊዜ 2000 ሊትር ቶታል እንዲመረት አድርገን። በጣም ጥሩ። ከምን ያህል ዋጋ ጀምሮ ነው እነዚህን ማሽኖች ማግኘት የሚችሉት? መጀመሪያ የነበረን ዳታ በሲንግል በአንድ ማሽን ስንሰራ ከ90000 125000 እያል ነበር አስታውሳለሁና 300 ሊትር ሲሆን 125000 ከነበር የምንሰራው አሁን ከእያንዳንዱ ለ25 ብር እንቀንሳለን። ይሄ ለምሳሌ አራቱን ብንወስድ 150,000 ከሆነ መጀመሪያ 600,000 መክፈል ነበረባቸው። በአንድ ሲታዘዝ ግን ሞተር ስለማይኖረን ኦልሞስት 100,000 ቀንሰን በ500,000 ብር ያልቃል ማለት ነው። ስለዚህ በ500,000 ብር ይህንን አራቱንም መስራት የሚችሉበትን ማሽን ሰዎች ማግኘት ይችላሉ ከአንድ ዓመት ዋስትና ጋር። በጣም ጥሩ። እንግዲህ ያው ዲቴል ኢንፎርሜሽኖችን ከዚህ ቀደም ስለ ፈሳሽ ሳሙና ማሽኖች አንስተናል። ተመልካቾች ያው እሱን ቪዲዮ የሚመለከቱት ይመስለኛል። በተጨማሪ ደግሞ ዛሬ በማኑዋል ማለትም ደግሞ ያለምንም የኤሌክትሪክ ኃይል የሚሰራው የደረቅ ሳሙና ማምረቻ ማሽን ምን ይመስላል፣ በማሽን የሚሰራው ምን ይመስላል የሚለው ሙሉ መረጃውን በደንብ በስፋት አንስተናልና እነዚህም ማሽኖች በአጠቃላይ ከስልጠናው ጋር የሚፈልጉ ሰዎች እንዴት ነው እናንተ ማግኘት የሚችሉት? አድራሻ፣ ስልክ እናንሳ። በስልክ ቁጥር ያው በ0989898906 ወይም በ0911 916814 መደወል ይችላሉ። በቴሌግራም፣ ዋትስአፕ፣ በኢሞና እንዲሁም የራሳችን አፕሊኬሽን መሐላፕ እንዳውሎድ አድርገው ጋር መገናኘት ይችላሉ። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ ድል ልስጥና እዚህ ጋር እንሰነባበት። ጥሩ። ከስተመሮች በጣም እንወዳችኋለን። በእናንተ ድረስ ይደርሰናል። ጎብኙን እዩን ነው የምለው። እናንተንም እናመሰግናለን። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ጊዜ።
ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ከ50 ሺህ ብር መነሻ ካፒታል ጀምሮ እያሳደጋችሁት የምትሄዱትንና ውጤታማ የምትሆንበትን የቢዝነስ አይነት ወደ እናንተ ስናደርሳችሁ ቆይታ አድርገናል። እንግዲህ ይህንን ቢዝነስ ለመጀመር የሚያስፈልጉ ግብአቶችን፣ ስልጠናዎችን እንዲሁም ደግሞ ማሽኖቹ ምን ይመስላሉ ብለን ጠቅላላ ያሉ መረጃዎችን አድርሰናችኋል። ወደዚህ ቢዝነስ መግባት የምትፈልጉና ማሽኑን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ይህንን ቢዝነስ መጀመር ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።